ዘገባዎቻችን አሁንም እንደቀጠሉ ናቸው። ሀጂ ከእስልምና አምስቱ መሰረቶች ውስጥ አንዱ ነው። በሀጂ ወቅት ሙስሊሞች ወደ መካ በመሄድ ትዕዛዙን ይፈጽማሉ። ሀጂ የሰው ልጆች እኩልነት፣ የታዛዥነት እንዲሁም ደግሞ የመስዋዕትነት ማሳያ እንዲሁም ዳግም የመወለድ የመታደስ ተምሳሌትነት እንደሆነም እንዲሁ በእምነቱ ተከታዮች ዘንድ ይነገራል። ዛህራ መሐመድ ይህንኑ ታሳቢ አድርጋ ተከታዩን ዘገባ አዘጋጅታለች። ሀጅ አምስተኛው የኢስላም መሰረት ነው። በአካልም በቀልብም በገንዘብም የሚሰራ ሃይማኖታዊ ተግባር። ይህ ደግሞ ከሌሎች ሃይማኖታዊ ተግባራት ሁሉ ለየት ያደርገዋል። በሀጅ ወቅት ሙስሊሞች ከሁሉም ማዕዘናት ወደ መካ ይጎርፋሉ። በአንድ መስክ ይሰባሰባሉ። ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ወደ ስፍራው በመሄድ ይገናኛሉ። በዚህ ስፍራ የተገኙ ምዕመናን የመጡበት አቅጣጫ፣ የዘር ሐረጋቸው፣ የቆዳ ቀለማቸው፣ የእድሜያቸው፣ የጾታቸው፣ የኑሯቸው ደረጃ ወይንም የያዙት ስልጣን ዋጋ የለውም። እዚህ ስፍራ ሰው መሆን ብቻ በቂ ነው። ለዚህም ነው ሀጅ የእኩልነት ማሳያ ነው የሚባለው። እዛ ቦታ ላይ ሰውነትን ነው ፕራክቲስ የሚያደርገው፣ ሰው መሆንን ነው ፕራክቲስ የሚያደርገው። ስለዚህ እዛ ምን ያመጣልናል? እንገረማለን። እዛ ቦታ ላይ ግን ሁሉም ሰው ይግባባል። ለምን? ስፒሪቹዋሊቲ ሃይ ስለሆነ ማለት መንፈሳዊነት ከፍ ስለሚል ወንድማማችነት ይጨምራል። በዚህ አጋጣሚ ወንድማማችነትን አይደለም በእምነት መካከል ቀርቶ ዩኒቨርሳል ብራዘርሁድን ለመጨመር ትልቁ መፍትሄው ስፒሪቹዋሊቲ መጨመር ነው። በሀጅ የላቀ መንፈሳዊ ፋይዳ ይገኛል። ነፍስ ትጸዳለች። በተከበረው ቤት ውስጥ ወደ አላህ ይበልጥ የመቃረብ ስሜት ይሰማታል። ህሊና በርካታ የሩቅም የቅርብም ዘመን ትዝታዎችን ያስተናግዳል። የታዛዥነት ደረጃንም ያያል። ኢብራሂምም ትዝ ይሉታል። ልጅ አልባ መሆናቸው ታስቧቸው አላህን ልጅ ሲለምኑ እርሱም በጎ ምላሽ ሲሰጣቸው እድሜያቸው ከገፋ በኋላ ኢስማኤልን ሲወልዱ እርሱ እድሜው በጨመረ ቁጥር የእርሳቸው ደስታና ተስፋም አብሮ ሲጨምር፣ በድንገት ግን ልጃቸውን ተስፋቸውን ኢስማኤልን እንዲያርዱ ሲታዘዙ ጭንቀታቸው ይታወሰዋል። በዚህ ወቅት ታዲያ ታዛዥነት፣ መስዋዕትነት ጎልቶ ይታያል። አላህን በብቸኝነት የሚገዛት ምልክት ናቸው ሰይድና ኢብራሂም አለይሂ ሰላም እና እሳቸው አላህ በህልማቸው ወይም በመናማቸው መልእክት ይልክላቸዋል። ያኒ ኢሻራ ማለት ነው። ምንድነው? ልጅህን ረድ የሚል ማለት ነው። ማከባት እና የመልእክተኞች ህልም ደግሞ እንደ እውን ምልክት ነው የሚሰጣቸውና አሁንኛ የምናየው ነገር ዳይሬክት ላይ ተርጉም ይችላል። ትርጉም ይፈልጋል፣ ስፒሪቹዋል ድጋፍ ይፈልጋል። እና እሳቸው የግድ ያን መተግበር ስላለባቸው ለመተግበር ሲንቀሳቀሱ ያሳሰባቸው ልጃቸው እንዴት ያሳምናል የሚለው እና ልጃቸው ይህንን ሲነግሯቸው ሰይድና እስማኤል ይባላሉ እሳቸው ደግሞ እና በፍጥነት ነው ያን ነገር ተቀብለው እንደውም እንትን እንዳይል ይሄ ምንድነው እንዳያንገራግር ላስብበት ወይ እንዴት አድርግበት አይደለም ማለት በቀጥታ ነው ወደ አክሽን ይሄዱት እና እንደምታውቁት ታሪኩ ሄዱ፣ ሊታረዱ ዝግጁ ሆነው እሳቸው ጋር ተገኙ። በዚህ ዝግጁነታቸው ውስጥ አላህ Subhanahu Ta'ala ሙክት ነው ያመጣላቸው እና አጠቃላይ ከዚህ ጽንሰ ሐሳብ የምንወስዳቸው ነገሮች ምንድነው? ሐጅ ትዕዛዝን ምን ለማመድበት ነው። አረፋ 9ኛው ቀን ላይ ያለው ዙልሂጃ 9ኛው ቀን ላይ ያለው እዛ ቦታ ላይ መቆም ትዕዛዝ ነው። አልሐጁ አልዓረፋ ነው ሰለላሁ ዐለይሂ ወሰለም። አረፋ ሐጅ ብሎ ማለት ሐጅ ሙሉ ስርዓት ነው። ሐጅ ብሎ ማለት አረፋ ነው አለ። ትርጉሙ ምን ማለት ነው? ከሐጅ ስራዎች ውስጥ ትልቁ ቦታ የሚሰጠው አረፋ ላይ መቆም ነው። 9ኛው ቀን ላይ መቆም ነው እና ያ ቀን ላይ ሰዎች ሁሉ ለአላህ ታዛዥነታቸውን የሚገልጹበት ነው። ሐጅ በአጠቃላይ
ስራዎቹን እያንዳንዱ ስራ ስናየው ታዛዥነትን ለማረጋገጥ ምንድነው ይባላል እጅን መስጠት ማለት ነው። ሙስሊም በአንድ እንዲሰባሰብ፣ እንዲዋደድ፣ እንዲፋቀር፣ ፍጹም እንዲሆን አንድ መርህ፣ አንድ እምነት፣ አንድ ዓላማ እንዲኖረው የእምነቱ መሰረት ያዛል። ሐጅ ደግሞ የዚህ ውህደትና አንድነት አንዱ መገለጫ ነው። ምንድነው የሐጅ እሴት የሚለውን ግን ስናይ የሐጅ እሴት ቬሪ ስፒሪቹዋል ነገር ነው። በቃ ልክ ሰውየው ሊወለድ ነው በምን አዲስ ማንነት ሊይዝ ነው፣ አዲስ መንፈስ ሊይዝ ነው፣ አዲስ አመለካከት ሊይዝ ነው። ስለዚህ በሐዲስም ደግሞ እንደመጣው ወንጀሉ በሙሉ ይታጠብለታል። ወንጀሉ በሙሉ ታጥቦለት ልክ እንደተወለደ ሕፃን ልጅ ነው። ሐዲስ ነው። ልክ እንደተወለደ ሕፃን ልጅ የተወለደ ሕፃን ልጅ ምን አለበት? ምንም አይነት ወንጀል የለበትም፣ ንጹህ ነው። እና ሐጅ ጉዞ ላይ የሚሄድ ሰው መጀመሪያ ንያው ቀደም እንደተነሳ ንያው እንደዛ መሆን አለበት። ንጹህ ሆኜ ለመምጣት ብሎ መነየት አለበት። ከልብ በመነጨ ንያ ወደ ሐጅ የተጓዘ ሙስሊም 1400 ዓመታት ያህል ወደ ኋላ ተመልሶ የእምነቱን መሰረት ያስታውሳል። ለአንድ ዓላማ የተገናኘ በአንድ ጊዜ ከ3 ሚሊዮን በላይ የሚሆነውን እስልምና ብቻ ያስተሳሰረውን ወንድምና እህቶቹን ያገኛል። ምህረትን ለምኖ ንያውን አድርሶ በመንፈሳዊ እርካታ ውስጥ ጸድቶ እንደ አዲስ ተወልዶ ይመለሳል።